ሰዓት አመስግን እንጂ ብዙዎች ሆስፒታል ተኝተዋል፣ ብዙዎች ከእንቅልፋቸው አልነቁም፣ አንተ ግን በህይወት አለ አመስግን ይባላል። የሌሎች መጥፋት፣ የሌሎች ከአልጋ አለመነሳት የአንተ የማመስገኛ ምክንያት እንዴት ሊሆን ይችላል? ይሄ እንግዲህ ምንድነው መሰለ ጉዳዩ በፊደል ከተመሰረተ የትኛውም አመሰግናለሁ ረግማለሁም ዘሴም ነው። ከሁኔታ ተነስተ ከሆነ ምስጋና ማለት ሶርስ መኖር ነው፣ መተንፈስ ነው፣ ማየት፣ መስማት፣ መተኛት፣ መነሳት። ምስጋና የሆን ከሆነ ሆነ መገኘት ነው እንጂ በአፍህ ቴንኪው አመሰግናለሁ የሆነ ሰው ሊፍት ሲሰጠ ቴንኪው ብለህ እዝጌርን ደግሞ ቴንኪው ሊፍት እንደሰጠ ሰውዬ የምትል ከሆነ ይሄ ሌላ ጉዳይ ነው። ደግሞ እኛ ጋር አሁን ታመሰግናለህ በኋላ ታለቅሳለህ። አሁን አመስግነ ተሰብሰበ በኋላ ወጋ እዛው ነው። አሁን ምንም ሃይማኖት ቤት ሄደ ከጧት ሲንገስጻለን ምናምን ይባላል። እናመሰግናለን ተብሎ እያመሰገንክ ደግሞ አሁን ብለህ በቃ ሀገሪቷ ላይ ዓለም ላይ ያለው ጦርነት ብለው ደግሞ ያስለቅሷል። ልጅ ሕፃን እንደሚቆነጠጥ ቅድም እያመለክ እየሳቅ እየዘለልክ ነበረ። ቀጥለው ደግሞ ፋነናችሁ ተብሎ ደግሞ ዝም ብላችሁ ታያላችሁ። ሀገር እየተበተነ ነው ምናምን ሲባል ደግሞ ታለቅሳለህ። ይሄ ድብልቅልቁ ይወጣል። እውነተኛ አይደንቲቲ ሲኖርህ አይተው ከሆነ ከመንፈስ የመጣው አሁን ቅድም ያልከው ክርስቶስ የመጣው እንጀራም ሲያገኝ ያመሰግናል። 5000 ሰው እንጀራ ለማብዛት የሞተ የሚያራቅ እኔ በሰበሰ ሬሳም ጋር ሲሄድ አባቱ ያመሰግናለሁ እንጂ የሞት መንፈስ፣ የዘንዶ መንፈስ፣ የእንትን መንፈስ ወጋው ነቀልኩ እያለ አይቀያየርም። እስስት አይደለም ማንነቱ። አይደንቲቲ ካለ የትም ቦታ ላይ ነው። የሞተው ያራቀን የበሰበሰው የእሱን ልጅነት እሱ የመጣበትን አይደንቲቲ አፌክት ማድረግ አይችልም። እንደገና ደግሞ 5 እንጀራ ለ5000 ህዝብ ለማብዛት ደግሞ ከሆነው ከልጅነቱ ውጪ ያን ሲያበዛ ሌላ ነገር አይሆንም። ማንነት ነው። ሰዎቹ ስለራባቸው ነው የሚያበላው። ሰዎቹ ስለታመሙ ከፈወስክ ችግር የለውም። ፈውሰ ግን አጋንንቱን ቀርጸ በቻናል በምናምን ለቀ ታዋቂ ለመሆን በአጋንንት አሁን እኛ ሀገር አጋንንት ማይኖር አንድም ሰባኪ አይኖርም፣ ሐዋርያም ነብይ የሚባልም የለም። እድሜ ለአጋንንት። እኛ ሀገር ሰይጣን ባይጮህ ምንነት ማኖፍ ጋር ትባላል። በቃ የኛ ሀገር ሰይጣን ደግሞ ፈሪ ነው። አይምሮአችን ስላልሰለጠነ መኪና ውስጥ ይጮሃል፣ የትም ይጮሃል። ታክሲ ላይ ያስታውቃል እኮ አበሻ ዩኒቨርሲቲ ላይ ይወርቃል፣ በየሜዳው ይወርቃል። ይሄ በየሜዳው የሚወርቀውን ህዝብ ቀርጸህ ምን ብለህ የእግዚአብሔር አገልጋይ ነኝ እና አጋንንት አስወጣው ይኸው ፈወስኩ ተብሎ ነው። ለሌሎች ትምህርት እንዲሆን ነው። እንዲህ ለሌሎች ትምህርት የሰውየው ላይ ያለው አጋንንት ከወጣ ምን ነው ትምህርት የሚሆነው? በቃ እኔም ላይ ካለ ታስወጣለህ እንጂ የምን ትምህርት ነው? ያን ቀርጸህ ኑልኝ አትምጡልኝ አድቨርታይዝ ትሰራለህ እንዴ? እሱ አይደለም ጉዳዩ። እና እኔ ጋር ትፈወሳላችሁ ነው መልእክቱ። እሱም ብቻ ቢሆን ቆንጆ እኮ ነው። ቀጥሎ በዛ ነገር ፌመስ ለመሆን መታገል ያለው ትግሉ ነው። አሁን ዋናው ዓላማ ምንድነው? ጉዳዩ ይሄ ቅድም እንዳልነው ሐሳብ አለ፣ ቀጥሎ የመንፈስ ዓለም ይባላል። እኛ ከዛ ይሄ የሚታየው የማይታየው ፍጥረት ከሶርስ የመጣ ስለሆነ ከሶርስ ከመጣ ነገርን ማየት ያለብን ሶርስ ላይ እዚህ ላይ ነው መመልከት ያለብን። ኦኬ። እኛ ጋር አሁን ብሔር ብሔረሰቦች የሚባል